የእርዳታ ዝግጅቶች የተከናወኑ ይገኛሉ። ዛሬ መራግብሩ በይፋ ተጀምሯል። እርዳታ ኢትዮጵያን እንዲሰጡ ከ1 ኪሎ ስንዴ ዘይት ጀምሮ እንዲሰጡ የተደረገው እንቅስቃሴ በይፋ ተጀምሯል። የተለያዩ አካላትም እየተሳተፉ ይገኛሉ። ድምጻዊ አቡሽ ዘለቀ የኦሮሚያ ሙዚቃ ተጫዋች ነው የምታውቀው። በጣም እንቅስቃሴ ያደረገን ያለው ዛሬ የሰማነው ድምጻዊ ቴዲ አፍሮ ድምጻዊ ቴድሮስ ካሳሁን 1 ሚሊዮን ብር መስጠቱንም ሰምተናል። ከመንግስት በኩል የአዲስ አበባ አስተዳደር እንደዚሁ ከ100 ሚሊዮን ብር በላይ ለቦረና ድጋፍ እንዲውል መስጠቱን ነው የሰማነው። የኦሮሚያ ክልላዊ መንግስት በትላንትናው ዕለት በይፋ የኢትዮጵያን ህዝብ ጥሪ ለኢትዮጵያ ህዝብ ጥሪ አድርጓል ድጋፍ እንዲያደርግ። በዛውም ወቀሳም ሰንዝሯል። ጉዳዩን ለፖለቲካ መጠቀሚያ የሚያደርጉ አካላት እጃቸውን እንዲሰበስቡ ጭምር ወቀሳ ያቀረበበትን መግለጫ ነው የሰጠው። ምናልባት በአንተ በኩል ያሉ መረጃዎች ካሉ እናንሳቸውና የተወሰኑት ላይ ሀሳብ እንሰጣለን። ቀይ መስቀል ምክንያቱም አድማጭ ተመልካቾች ምናልባት መርዳት ሊፈልጉ ይችላሉ። mesela አንዳንድ ሰዎች መርዳት ፈልገው አጋጣሚ ነው አጥቶ የቀይ መስቀል ለገሃር አካባቢ ስቴዲየም ኦር ለገሃር አካባቢ የሚገኘው የቀይ መስቀል ማህበር ጋር ነው እርዳታውን እየሰበሰቡ ያሉት። ዛሬ ጠዋት ፒክቸሮች ተመልክቻለሁ። ቅድም እንዳልከው አቡሽ ያሬድ ሹመቴ የደረቅ የሆኑ ምግቦች የማይበላሹ መቆየት የሚችሉ ፓስታ፣ ሩዝ፣ ማካሮኒ፣ ሌሎችም ነገሮችን የታሸጉ ምግቦችን ነው። አንድ ምንድን ነው የሚባለው አንድ ሎሚ ለአንድ ሰው ጌጥ ነው ለ50 ሰው ሸክም ነው አይነት ነገር ነው። ወይም ደግሞ ጠጠር ማጋን በጠጠር ይደገፋልና አዲስ አበባ አካባቢ ያላችሁ ሰዎች አንድ አፍታ በዛ ስታልፉ ወረድ ብላችሁ ብትሰጡ አይ ቲንክ እሱን አስታውሳለሁ ይመስለኝ። ሌላው ከዚህ ከቦረና ጋር ድርቅ ጋር በተያያዘ አንድ ወጣት በግሉ የሚያደርገው እንቅስቃሴም እንደዚሁ በማህበራዊ ሚዲያ ላይ ሰፊ አድናቆትን አግኝቷል። አርአያ ሆኖም እየተጠቀሰ ይገኛል። አብነት ከበደ ይባላል። ሞተር ብስክሌተኛ ነው። ብስክሌት ሞተር በመንዳት የታወቀ ልጅ ነው። በራሱ ጥረት በራሱ እንቅስቃሴ ቦረና ድረስ በመዝለቅ ለተጎጂዎች እርዳታ እየሰጠ ይገኛል። በእውነቱ ባሪያነት የሚጠቀስ እንዲህ አይነት ኢትዮጵያውያን ናቸው ወደፊት መጥተው ይህንን ወቅት ልንሻገር የምንችልባቸውን ባሪያነት የሚጠቀሱ ተግባራትን የሚያከናውኑትና ይህንን ወጣት መርዳት ማገዝ ይገባል። ስልክ ቁጥሩን አድራሻውን አስቀምጧል። በምንችለው መጠን ይህንን ወጣት መርዳት የሚገባ እንደሆነ አምናለሁ። እንግዲህ ቀደም ሲል ወደ አነሳነው አድዋን በተመለከተ ወደ አነሳነው አንዳንድ መረጃዎች እንሄዳለን። የሀገር መከላከያ ሰራዊት በዓሉን በሀገር መከላከያ ደረጃ ለማክበር ዝግጅት ማድረጉ እየተነገረ ነው። ከዚህም በኋላ የአድዋ በዓል በመከላከያ በዋና ባለቤትነት ሊከበር እንደሚችል ነው ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ ጋዜጠኞችን ጠርተው መግለጫ የሰጡት። የዘንድሮ በዓልም በዚህ አንጻር የሚከበር እንደሆነ አመልክቷል። መሳይ እናንተም እኮ ከባለፈው ያደረ ኦንጎይንግ የሆነ ክርክር አለን በዚህ ጉዳይ ላይ ካስታወስ ከአጼ ምኒልክ ጋር በተያያዘ ከእቴጌ ጣይቱ ጋር በተያያዘ
በታሪካችን ውስጥ በጥቁር ጠባሳነት ነው የምናስታውሳቸው የሚሉ ወገኖች ካሉ መሳይ አይ ቲንክ አንደርስታንድ ማድረግ ነሰሪ መቀበል የለብንም መስማማት የለብንም ግን አንደርስታንድ ማድረግ መጀመር አለብን አይደል አንተ በተለይ አሜሪካ ውስጥ የምታውቀው ነው ቀደም ሲል በባሪያ ንግድ የከበሩ ባሮችን ያስተዳድሩ የነበሩ በአሜሪካ ታሪክ ውስጥ በመጥፎ ታሪክ የሚጠቀሱ ሰዎች ሐውልቶቻቸው በስማቸው የተሰየሙ ነገሮች ሰርዟል ካናዳም እንደዚሁ ነው በዚህ በካናዳ ውስጥ የአቦሪጂናልስ ወይ ኔቲቮቹን ጋር በተያያዘ በመጥፎ የሚጠቀሱ የቀድሞ ጦር ጀነራሎች በስማቸው መንገድ ዩኒቨርሲቲ ትምህርቶች የተሰየሙ የተቀየሩ ነውና የአይነት ስሜት ካለ ዲስከሽኑ ነው ማለት ኮንቨርሴሽኑ ውይይቱ መኖሩ መሳይኔ መጥፎ አይደለምና ጋራ ነው ተክለ ሚካኤል ምናልባት ካንተ ብዙ ያፈነገጠ ነው ባልልም ግን በተለየ መልኩ በተለየ እይታ ነገሩን መውሰድ የሚቻል ይመስለኛል የኢትዮጵያ ታሪክ በርግጥ እንዴት ተጻፈ ማንጻፈው የሚለው ነገር ብዙ መከራከሪያ እንዳለው ይገባኛል ታሪክ ደግሞ ሁሌ መጥፎ ብቻም አይደለም መጥፎ ታሪክ ስብዕና ያላቸው በታሪካቸው ሁሉ ነገር ንጹህ የሆነ የታሪክ ሰዎች አሉ ብሎ ለመናገር የሚያስደፍር አይደለም ነገር ግን በጎውን እየወሰድን በጎደለው እየሞላን ሀገር የሚገነባው በዛ ደረጃ ነው የሁሉንም ሀገራት ታሪክ ብንመለከት በፍቅር የተገነባ ሀገር እንደው ፈልገ ልታገኝ የምትችል አይመስለኝም አብዛኛው በጦርነት የተገነቡ በርስ ግጭት የተወለዱ ሀገራትን እኛ የምንኖርባት አሜሪካን ጨምሮ ከርስ በርስ ጦርነት የወጣች ናት እንዳልከው የተለያየ የታሪክ አተያይ ሊኖር ይችላል ነገር ግን ይሄን ነገር ልንለውጥ የምንችለው በጋራ ተስማምተን የተጻፈው ታሪክስ አሁን ከአፄ ምኒልክና ከእቴጌ ጣይቱ ካለፈው የኢትዮጵያ ታሪክ አንፃር ማን ነው ይሄን የጻፈው እነማናቸው እንደዚህ እንድንረዳ ያደረጉት የሚለውን ቁጭ ብሎ መፈተሽና በጋራ መግባባት የሚቻልበት ጊዜ መምጣት አለበት እኔ እንደውም የሀገራዊ ምክክር ኮሚሽኑ ሲመሰረት አንድም በዚህ በታሪክ አረዳዳችን ላይ የጋራ ግንዛቤ እንዲኖረን አንድ የሆነ መድረክ ተመቻችቶ ወደዛ እንመጣለን የሚል ነው ያ ከመሆኑ በፊት ግን ስልጣን እጄ ገባ ስልጣንን ተቆናጥጫለሁ የሚለው ኃይል በራሱ ጊዜ ታሪክን እየለወጠ በራሱ ጊዜ የነበረውን እያፈረሰ በራሱ አተያይ የሚለውጠው ከሆነ ግን ታጥቦ ጭቃ ነው የሚሆነው ያለፈው ተደገመ ያለፈውን እየተቃወምክ አንተ መልሰ የተመሳሳይ ስህተት መስራት የለብም ሁላችንም ልንግባባበት የምንችልበትን የተጀመረውን ሂደት መደገፍ የሚገባ ሆኖ ሳለ ግን ራሱ መንግስት ምናልባትም አሁን ስልጣኑ በእጁ የሚገኘው የኦሮሞ ብልጽግና ነገሮችን እየቀየረ ነው ምንድነው ከሀገራዊ ምክክሩ ሂደት በፊት ውሳኔዎችን እያስተላለፈ ነው ነገሮችን እየቀየረ ነውና ከዛ አንፃር ማየት አንችልም ወይ ምናልባት ከዛ ነው የኔም ቅሬታ ወይም የኔም ተቃውሞ የሚመጣው ሰው የራሱ የሆነ ታሪክ እይታ ሊኖረው ይችላል ያን እስማማለሁ ነገር ግን ይህን መለወጥ የሚቻለው ተስማምተን በጋራ አንድ ሀገራዊ የሆነ እይታ እንዲኖረን ሂደቶችን ስናልፍ እንጂ ስልጣን እየገባ ተብሎ የሚደረግ ነገር በጣም አደገኛ ነው የሚል እይታ ስላለኝ ነው ላንስማማ ምንችል እንጂ መሳይ በፍጹም እኮ መስማማትም የለብንም ፎር ዛት ማተር እኔ አብሮ የሚያኖረን ህግ ካለ ስርዓት ካለ ድረስና ሁሉም ሐሳቡን ኖን ቫዮለንት በሆነ መንገድ ከአመጽ በራቀ ከጠመንጃ ደም ማፋሰስ በራቀ መንገድ የሚገልጽበት መንገድ እስካለ ያ ፕላትፎርም እስካለ ድረስ እኔ መስማማትም የለብንም መሳይ እኔ እናንተ because የተወሰኑ የህብረተሰብ ክፍሎች አፄ ምኒልክ ጡት ቆርጠዋል ብለው ያምናሉ ፎሬቨር እንደዛ ሊያምኑ ይችላሉ መብታቸው ነው we cannot change that በህግም በምክክር በኮሚሽን I think የምክክር ኮሚሽኑ ሮል I think ሌላ ቶፒክ ነው እንጂ መሳይ እሱ በጣም የተጋነነ መሰለኝ ብዙ ኢትዮጵያውያን ሲናገሩ አዚፍ ለሺህ አመታት ከዛም በላይ የጸለቀውን የኢትዮጵያ ችግር በአዋጅና በኮሚቴ የሚፈታ አንደኛ የሰዎቹ ኮምፒተንስ ሁኔታ በቃት ሁኔታ አመራረጣቸው አብይ ነው አንድ ፊክት አርጎ ፓርላማው አጸደቀ ተባለ አየናቸው እስካሁን አመት ኦልሞስት መላቸው መሰለኝ ምንም የተሰራ ይሄ ነው የሚባል ስራ የለም እንደዛ አለመሆኑን ተክለ ሂደቱ እንደዛ አልነበረም ጠቅላይ ሚኒስትሩ ኖሚኔት ተደረጉ ተብሎ ልክ ነው ወደ 600 ምናምን ሰው አይ ኖ ዛት አይ ኖ ግን አልቲሜትሊ የተወሰኑ ሰዎች ጋር ኮንታክት ስላለኝ ነው የጠየቃቸው ያናገራቸውም የለም ከዛ ውስጥ 40 ምናምን ተመረጡ ተባለ ያናገራቸው ሰው የለም ኢንተርቪው ያደረጋቸው ሰው የለም መጨረሻ ላይ በምን መልኩ ነው ሊስቱ የወጣው 10 ምናምን የተመረጠው we don't know ፓርላማው አይደለም ፓርላማው አጸደቀ እንጂ 12ቱን ከ42 ውስጥ መርጦ ያጸደቀበትን ፕሮሰስ አልተመለከትንም አላየንም ዴፊኒትሊ አብይ እጅ አለበት የሰዎችን ኳሊፊኬሽን ስትመለከት አዚፍ ነው ሊቀመንበሩ የስነ አእምሮ ባለሙያ ናቸው መሰለኝና የኢትዮጵያ ህዝብ እኔ እንደውም ያየሁት እንደ ስድብ ነው የኢትዮጵያ ህዝብ የአእምሮ ምን ያለበት ስለዚህ የሆነ ሐኪም ነው የአእምሮ ሐኪም ነው የሚያስፈልገው ነው እንጂ ሂስቶሪያንስ አይደሉም ሎየርስ አይደሉም የጁሪስፕሩደንስ ላይ ህገ መንግስት ላይ ዕውቀት ያላቸው ሰዎች አይደሉም የሶሻል ሳይንስ ባለሙያዎች አይደሉም ሊቀመንበሩ የአእምሮ ሐኪም
ናቸው። ኤኒዌይስ ያም ሆኖ እስካሁን ድረስ የሰሩት የሚባል ተጨባጭ ስራ የለም። እኔ ልክ ወደ አድዋ ስንመለስ መሳይ እኔ ያበሳጨኝ የመንግስት ገዢ ፓርቲ ኖርማል የትም ሀገር ስልጣን ሲይዝ መሳይ ካናዳም አሜሪካም ገዢ ፓርቲዎች የሚያራምዱት አይዲዮሎጂ አለ። ዛት ኢዝ ኖርማል፣ ምንም ችግር የለውም። እኔ መጥፎ ነው ያየሁትኝ ሽሮ ሜዳ ሄደህ ሱቆችን መዝጋት ነው። የምኒልክን ቲሸርት ምስል ያለበት አትሽጡ፣ የጣይቱን ቲሸርት አትሽጡ፣ ይሄ አረንጓዴ ቢጫ ቀይ አትሽጡ፣ ከመኪና ላይ ባንዲራ ሰንደቅ ዓላማ መገንጠል፣ እንዲህ አይነቱ ወጥ የረገጠ እና ስርዓት አልበኝነት የበለጠ አክቹዋሊ የሚረብሸው ሰላም የሚነሳው በመንግስት ደረጃ እንደውም በፕሮግራም እኛ የምናምንበት ብልጽግና የኦሮሚያ ይሄን ነው ብሎ ያመኑበት አይዲዮሎጂ ከሆነ ኦኬ ዴሞክራቲካሊ እንግዲህ ኢሌክሽን ካለ ከ4 ዓመት ከ5 ዓመት በኋላ ሲወርዱ ደግሞ የኛ ተራ ሲደርስ ደግሞ እኛ እንቀጥላለን። የሚያሳስበኝ እሱኛው ሳይሆን ሌሎችን የኔና ያንተ አይነቱ ሰው የፈለገውን ነገር የሚያመልክበት ኤክሰርሳይዝ የሚያደርግበት ፕላትፎርም መነፈጉ ነው አክቹዋሊ የበለጠ ሊረብሸን የሚገባው መሰይ። ምናልባት ተክለ ሚካኤል እሱ አንድ ነገር ሆኖ ነገር ግን በመንግስት ስልጣን ላይ ያሉ በሚኒስቴር ደረጃ ያሉ ምናልባት መከላከያም አንድ የፌዴራል መንግስት ተቋም ነው። እንደነዚህ አካላት አሁን በዚህ ሰዓት ላይ የሚይዙት አቋም ባለፈው በኦሮሚያ ክልላዊ መንግስት አንድ የተዘጋጀ የአውደ ጥናት ነበረ አድዋን በተመለከተ እዛ ላይ የተገኙት ባለመስመር መኮንኖች ማዕረግ ያላቸው የሚሰጡት አስተያየት በራሱ ወዴት እየሄድን ነው? በእርግጥ እንዳልከው ነው ነገሮችን በተለያየ መነጽር መመልከት እንዳለ ሆኖ ግን እነዚህ ተቋማት በአሁኑ ሰዓት ገለልተኛ ሆኖ የነበረውን ነገር አስቀጥለው ለውጥ ሲኖር ያንን ለውጥ በሀገር ደረጃ እንዳልከው መስማማትም አያስፈልግም፣ ግን ያን የተቀበልነውን ለውጥ ይዞ ህግና ስርዓት አስከብሮ መሄድ ሲገባቸው ከወዲሁ ስልጣን ላይ ላለው መንግስት እይታና አካሄድ መስመር ተከትሎ ናቸው ነገር ወዲያ እውነት ለምንፈጥራት ኢትዮጵያ ወይም እነሱ ለሚሏት አዲስቷ ኢትዮጵያ ሰላም ያመጣሉ የሚለው ነገር ስለሚያሳስበን ጭምር ነው። ለማንኛውም ከዚህ አንፃር ያለውን ሁኔታ በሂደት የምናየው ነው። ቀደም ሲል ያልካቸው የተለያዩ ክልከላዎች እየተደረጉ ነው። የኢትዮጵያን ሰንደቅ ዓላማ የሚይዙ የአፄ ምኒልክን ቲሸርት የሚለብሱ በየመንገዱ በየአውራ ጎዳና ላይ ይመታሉ፣ ይደበደባሉ፣ ይታሰራሉ። ይህ አካሄድ ተገቢ አለመሆኑን ግን በደንብ አስምሮ መሄድ የሚያስፈልግ ይመስለኛል። ተክሌ የተለየ ሀሳብ አለ? ይኸው ነው መሳይ። እንግዲህ ኢትዮጵያ ውስጥ እነዚህ ተቋማት የፍርድ ቤትና መከላከያ በሰለጠነው ዓለም እንዳልከው ከአገሪቱን ነው ሰርቭ የሚያደርጉት፣ ስቴቱን ነው ያን ገቨርንመንት ሩሊንግ ፓርቲውን ሳይሆን የኢትዮጵያን ስቴት ነው። ኢትዮጵያ ውስጥ እሱ ኮንሰፕት ገና በደንብ ሰርጾ አልገባም መሳይ። እና መከላከያው ብዙ ጊዜ ለገዢው በዛ ሰዓት ለሚገዛው ኃይል ንጉሱ ከሆኑ ንጉሱ፣ መንግስቱ ኃይለማርያም ከሆነ ለኢሰፓ፣ መንግስቱ ኃይለማርያም እነመለስ በነበሩ ሰዓት ለህወሓት ኢህአዴግ፣ አሁን አብይ ሲመጣ ለአብይ ተገዥነታቸው ለኢትዮጵያ ስቴት ሳይሆን ለዛ ገዢ ፓርቲ ሆነ። በዛ ምክንያት ይሄ በየጊዜው በየወቅቱ የዛን ፖለቲካ ፓርቲ ገዢ የሆነውን ሪዮት ዓለም ነው የሚያንጸባርቁት እንጂ ኢንዲፔንደንት የሆነ የኢትዮጵያን ስቴት ፕሮቴክት የሚያደርግ የሚያንጸባርቅ አይደለም። ኤኒዌይስ እሱ ደረጃ ላይ ገና አልደረስንም፣ እንጠብቃለን። ወደዚህ ወደ ቦረናው ጉዳይ እንመለስና የኦሮሚያ ክልላዊ መንግስት ወደፊት መጥቷል። የታለ ወዴታለ ትኩረት አልሰጠም የሚል ወቀሳ በሰፊው ሲመጣ ነበር። ወቀሳውን ተከትሎ የመጡት የክልሉ ምክትል ፕሬዝዳንት አቶ አወሉ አብዱ እሳቸውም ወቀሳ ይዘው ነው የመጡት። በእርግጥ ነገር ግን ቢያንስ ጥሪ ማድረጋቸው 4.5 ሚሊዮን የሚጠጋ ህዝብ በኦሮሚያ ክልል ውስጥ ነው፣ በቦረና ዞን ብቻ አይደለም፣ ለአስቸኳይ ምግብ እርዳታ እንደተጋለጠ ገልጸው የኢትዮጵያ ህዝብ እርዳታ ድጋፉን እንዲሰጥ ጥሪ ነው ያደረጉት። ወቀሳቸውን በዋናነት ይህንን አጋጣሚ ለፖለቲካ መሳሪያ የሚጠቀሙ ወገኖች መኖራቸውን ነው ያነሱት። ተክሌም የኦሮሚያ ክልላዊ መንግስት በዚህ ደረጃ መምጣቱ ተገቢ ነው፣ ቢዘገይም ከመቅረት ይሻላል። ልክ ነህ፣ ይሻላል። ግን የኢትዮጵያ መሪዎች ብዙ ጊዜ በቃ የተለመደች ነች የፖለቲካ መጠቀሚያ መሳሪያ እንዳታደርጉ ምናምን የሚለው አሚን። ለምን እሱ አይነቱን ቅጽል ኦልዌይስ በራሱ ኮንፊደንስ ያለው መንግስት አስተዳደር እንደሱ አይነት ተቀጽላ አያስፈልገውም። ቢኮዝ ነገሩ በራሱ ፖለቲካ ነው። ሰዎች መንግስት ስንዴ ወደ ውጭ ኤክስፖርት አደረግን ባለበት ሰዓት ላይ በዛኑ ሰዓት እኮ ነው 6 ወር 7 ወር ቆይቶም አይደለም ወይ the following yearም እኮ አይደለም like last yearም አይደለም 2-3 weeks ago አብይ ዛው ኦሮሚያ ሄዶ ከነሽመልስ ጋር የፈለገ እየተራብንም እየተጠማንም ቢሆን ስንዴ ልካልን ኤክስፖርት አደረግን ሳክቶልናል ብሎ ባለ ማግስት በዛው ሰዓት ከዛውኑ ሰሞኑን አክቹአሊ ሌላ የተደበቀ ድርቅ ነበረ። የከብቶቹ ማለቅ እንዳልኩ የቆየ ሲነገር ቆየ አክቹአሊ ሰንብቷል መሳይ። አሁን ሁለት ሰደን በዚህ ሳምንት የመጣ አይደለም አይደለም።
4 ሚሊዮን በላይ ከብቶች ሞተዋል ወይ ይሞታሉ ነው የሚባለው። ሲዘግቡ ነበረ ታፍኖ ነው እንጂ ይሄ በራሱ እነሱ ናቸው ፖለቲካ ያደረጉት። አክቹዋሊ እንደውም ህዝቡ እኮ ኢትዮጵያ ውስጥ ያለ ፖለቲካ ፓርቲዎቹ በሙሉ ተቃዋሚዎቹ ከመንግስት ጋር ገብተው እየሰሩ ነው። በጫካ ካሉት ውጭ እኮ ከተማ ውስጥ ያለው ፖለቲከኛ መሳሪያ ያደረገውም የለም። እንደውም በሀዘኔታ ተነሳስቶ አብዛኛው አይመለከትህም አያገባህም እየተባለ ሁሉ ፈንድሬዝ ማድረግ ነው የጀመረው። አሁን ያሬድ ሹመቴን አድዋ 127 አድዋ ለቦርና የሚለው እንቅስቃሴ ተመለከት ማለት ነውና አሜን ጥሩ ነው። ዘግይቶም ቢሆን መግባታቸው ምርጫም የላቸውም ተገደው ይመስለኛል። ሶሻል ሚዲያ ባንድ በኩል ጥቅሙ ይሄ ነው። አጀን ሳይወድ በግዱ እነሱን ለመሸፋፈን ጥላሸት ስማችንን መቀባት ኢሜጃችን ያበላሻል ማለት ነገር ምንም ሊያመልጥ አልቻለም። አፈርጥ ከወጣ ሳይወድ በግድ ገብተውበታል። ወሳይ ምናልባትም ወቀሳ በዋናነት የበረታባቸው ሰሞኑን የሸገር ከተማ መስረታ በሚል ለ3 ቀናት የተካሄደ ስነ ስርዓት ነበረ በአዲስ አበባ ከተማ። እዛ ላይ የኦሮሚያ ባለስልጣናት የተለያዩ ወገኖች የነበራቸው ስነ ስርዓቱ ላይ የሚያሳዩት እንቅስቃሴ ቦረና የተራበች ወይም ኦሮሚያ ክልል 4.5 ሚሊዮን ህዝብ አስቸኳይ ምግብ እርዳታ የሚያስፈልገው እስከማይመስል ድረስ ነበረ። ቅድሚያ ትኩረት መሰጠት ያለበት ለነዚያ ወገኖች ሆኖ ሳለ ነገር ግን ሁሉም ባለስልጣናት ከላይ እስከታች እዛ ሆነው ጊዜያቸውን ሲያሳልፉ ሲታይ በእርግጥም ትኩረት አልሰጠም ብለው ለሚወቅሱ ወገኖች ጥሩ መሳሪያ ሆነው ነው የተገኙት። በዛው የሸገር ከተማን ምስረታ በተመለከተ ያለህን እይታ ባጭሩ ማስቀመጥ ከተቻለ እንግዲህ ሸገር ከተማ 6 ወረዳዎችን ይዞ በ12 ክፍለ ከተሞች የተዋቀረ እንደሆነ ተገልጿል። ሸገር ከተማን በተመለከተ ዋና መቀመጫው ያስተዳድሩ ዋና የከንቲባ ዋና መቀመጫ ሸገር ከተማ ውስጥ ሳይሆን አዲስ አበባ መሆኑም የተመለከተበት ነው። ሸገር ከተማ ለአዲስ አበባ ጋሻ ትሆናለች ወይም ደግሞ ታቅፋለች ወይም ደግሞ ጥላ ትሆናለች የሚል ምናልባት በትክክል ቃሉን አስቀምጬ እንደሆነ አላውቅም አቶ ሽመልስ አብዲሳ የተናገሩት ነው። ተክሌ በዚህ ላይ ምን አስተያየት አለ? ትላንትና አንድ ሰው ከዚህ ከአድዋ ዝግጅት በኋላ እንወያይ ነበረ። ጋዜጠኞች እዚህ አካባቢ ያሉ አክቲቪስቶች ሻይ ቡና እያለን አንደኛው ሰው የተናገረው ኢንተረስቲንግ ፖስት አደረኩት በኋላ እንደውም ኢንፋክት እንደ ሽመልስ አብዲሳ ባለታችን ነው አይነት ነገር ነው ስሜቱ። ምክንያቱም አብዛኛውን የኦሮሞ ፖለቲከኞች ሐሳብ የተደበቀውን የሚያወጣው እሱ ነው ራይት። ለምሳሌ አባይን ተሻግረን አስገብረን መጣን and confuse እና convince አድርገን ገዛ ለምን አገባችሁ እዚህ አከርካሪው ሰበር ነው። ብዙ ጊዜ ሽመልስ ስልጣን ከያዘ እኔ እንደው ግሩም ይለኛል ለምን እንዲህ አይነት ላያቢሊቲ የሆነን ሰው አብይ እንዴት ነው ላይክ ስልጣን ላይ ያቆየው? ሜቢ ፓወር የለውም ፓወርለስ ነው አንዳንዴ ብዬ የምጠራጠረው ሽመልስ ድዝጋው ባለበት ሲተው ነው አብይና የኦሮሚያ መንግስት ኦብቪየስሊ የኦሮሚያን ኢንተረስት ማስጠበቅ አለበት። አንድ ሚስ የሚያደርጉት ነገር ኦልዌይስ ኦሮሚያ ኦሮሞ ማለት አይደለም መሳይ ኮንስቲቱሽናሊም ፖለቲካሊም ሊጋሊም ኦሮሚያ ማለት ኦሮሞ ብቻ አይደለም። ኦሮሚያ ውስጥ በሚሊዮንስ የሚቆጠሩ ሌሎች ኦሮሞ ያሉ ኢትዮጵያውያን አሉ። ያን ኦሮሚያን የሚባለውን አስተዳደር ታክስ የሚከፍሉት የሚገነቡት በስራ በእውቀት በጤና በግብርና ሌሎችም ጭምር ናቸው አክቹዋሊ በንግድ ይሄን ከግምት አያስገባም። እኔ ኬዝ የኦሮሚያን ባህል አይደንቲቲ ፕሮሞት ማድረግ መጠበቅ ምናምን የሚለው that's fine ግን አዲስ አበባን መጠበቅ ጋሻ መሆን ምናምን የሚለው ነገር በፍጹም የአዲስ አበባ ጋሻው አክቹዋሊ ከኦሮሚያ በላይ ኦሮሚያ እንደውም ስትሬት ነው አክቹዋሊ እውነቱን ለመናገር ስትሬት ነው። ምክንያቱም የአዲስ አበባ አይደንቲቲ በህገ መንግስቱ ውስጥ አልጠራም። በሽግግር መንግስቱ ሰዓት ይሻል ነበር መሰለኝ። በሽግግር መንግስቱ ሰዓት ላይ ክላስ 4 ተብላ አዲስ አበባ ራሱን የቻለ ክልል ነበር አክቹዋሊ። ወደዚህኛው ህገ መንግስት ላይ ስንመጣ ግን 87 ዓመተ ምህረት ሲጸድቅ አዲስ አበባ ከክልልነት ዝቅ ብላ የኦሮሚያ አካል ሳትሆን ጂኦግራፊካሊ እዛ መሃል ላይ ነው የምትገኘው በት ፖለቲካሊ እና ኮንስቲቱሽናሊ ግን ራሱን የቻለ ለፌደራል መንግስቱ ተጠሪነት የሆነ ለህዝብ ተወካዮች ምክር ቤት የሆነ የራሱ ኦቶኖሚ ያለው አስተዳደር ሆኖ የተቋቋመው የአዲስ አበባ ጠበቃው ጋሻው ህገ መንግስቱ ነበረ። ግን አሁን ኤንክሮች የሚያደርገው የኦሮሚያ መንግስት በየጊዜው ባለፈው ተነስተነዋል በትምህርት ፖሊሲ የትምህርት ፖሊሲው ምክር ቤቱ አላጸደቀውም መሳይ በነገራችን ላይ ወደፊት እናነሳዋለን ብዬ ነው። የትምህርት ፖሊሲው ካቢኔው ብቻ አዲስ አበባ መከረበት ዳትሴት ወደ ተግባር በቀጥታ ገቡ። ዳት ኢዝ አንኮንስቲቱሽናል ነው በጣም አንኮንስቲቱሽናል ነው። አንድ የአዲስ አበባ መስተዳድር ህግ አውጪ አካል ምክር ቤቱ ነው ህግ የሚያወጣው ህዝብ ተወካዮች ምክር ቤት በታች ማለት ነው። ያን ባላወጣበት ባላጸደቀበት ሁኔታ ኦሮምኛን ቋንቋ ተማሩ በግዴታ ማንዴቶሪ ያደረገ የግል የመንግስት ትምህርት ቤት ማድረግ አንኮንስቲቱሽናል። የአዲስ አበባ
ጋሻዋ ህገ መንግስቱ ነበር ብሎ የነበረበት አይ ቲንክ ህገ መንግስቱ አልሆነም። ሶ አይ ቲንክ ሽመልስ እና የዚህ የሽግግር ምስረት አጠቃላይ አካሄዳቸው ትሬት ነው። አይ ቲንክ የረሃቡን ጉዳይም ኢግኖር ያሉት መሳይ ለነሱ ፖለቲካል ለኦሮሚያ አስተዳደሮች ትልቁ ነገር ኢትዮጵያ ውስጥ ያለውን ዶሚናንሳችንን እንዴት አድርገን እንጨምር እናስከብር ነው። አት ኤኒ ኮስት አክቹአሊ ቦረና ሞተ፣ ተራበ፣ ኦር ሌሎች አካባቢዎችም ተራቡ፣ ተጠሙ፣ የራሳቸው ጉዳይ ግን እንዴት አድርገን ነው ማዕከላዊ መንግስት ላይ ያለንን ተጽዕኖ የምንጨምረው? አይ ቲንክ እሱ ነው ፎከሳቸው መሳይ።